ወልደሽ ልጅ አይደለሽ በማለት ስራ አፍሬብሻለሁ። እኛ ስንኮራብሽ አንቺ በአደባባይ ላይ ወጥተሽ ልጅ አይደለችም ብለሽ እኛ አዋረድሽን። ግን እኛ ደግሞ እንኮራብሻለን እንጂ አናፍርብሽም። እናቴ ግን እኔ ካንቺ እንደዚህ አልጠብቅም ነበር። ቪዲዮሽን አይቼዋለሁ። ግን እንደዚህ አሳድገሽኝ ወልደሽኝ ሊጸጋ ነው ታያለሽ እና እኔ ምንድነኝ እዚህ ልሻል ማሚ ከትምህርት ቤት ታመጪኝ ስትወስጂኝ ስታጫውቺኝ ታዝናኝኝ ምን ስትይኝ በቃ ሁሉ ነገር ከንቱ ወደቀ ቀረ። እኔ በእናቴ ተስፋ ልቁረጥ በቃ ካድሽኝ፣ በአደባባይ ላይ ወጥተሽ ካድሽኝ። እኔ ግን እውነትማ ካንቺ እንደዚህ አልጠብቅም ነበር። እኔም በቃ በእናቴ ተስፋ ልቁረጥ፣ በእኔ ታፍሪያለሽ እናቴ። እኔ ካንቺ እውነት እንደዚህ አልጠብቅም ነበር። አንቺን ከማነው ወዳድሬ ላስተያሽ አክብሬ አፍቅሬ እናቴን ከማን አላብሰሽ የፍቅርን ሸማ ላስተያሽ ደሞ አባቴ መደብደቡን ስሰማ እኔ በጣም ያዘንኩት። እቺ እንዳረክሽ ራሱ ስሰማ በጣም ነበር ያዘንኩት። እናቴ አታደርግም ብዬ የዛን ጊዜ ተከራክሬ ነበር። ግን ደግሞ አሁን እንዳረክሽ በጣም አዝኛለሁ። ድሮም ያ ሁሉ ነገር ያ ሁሉ ያሳለፍናቸው ነገሮች ሁሉ በቃ ከንቱ ቀሩ። እኔ ግን ባንቺ አላፍርብሽም ነበር። ብትመለሺ ደስ ይለናል። ግን እኛም አሁን እንወድሻለን፣ መምጣት እንፈልጋለን። ከፈለግሽ ድሮ ህይወታችን ይቀጥላል ብለን እንዲመጣው ለመጥፎም ለምንም ነገር አይደለም እንመጣው። ቤትም ሲሄድ አንቺን ነው ማስበው፣ ስመለስም አንቺን ነው ማስበው። ምግብ ራሱ እያስጠላኝ ነው። ትምህርቴንም በስርዓት እየተማርኩ አይደለም። ብትመጪ ደግሞ ሁሉ ነገር እንደሚስተካከል እርግጠኛ ነኝ። በቃ እናቴ እወድሻለሁ። ቴሌግራም ላይ እያየሁ ነው ዛቾች። ሩታን ይችላከች ሩታ ለምንድን ነው የምትልከኝ እንዴ? ሩታ የከፈለችን እኔ ጥፋ አድርጌ ልክፈል ምናምን ነገር የሚል ሜሴጅ እያየሁ ነውና እኔ ምንም አይነት ተልኮ የለኝም። ማንም አላከኝ፣ ማንም ከፍሎኝ እንደዚህ አርግ ምናምን ያለኝ የለም። ራሳቸው መጡ፣ እድል ሰጧቸው፣ አለቀ። ሰላም የኃይሌ ፋም ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኛ ያለን ፈጣሪ ተመሰገነ ይሁን። እንግዲህ ለክርስትና እምነት ተከታዮችና ሙስሊም ወንድም እህቶች መልካም የጾም ጊዜ ብያለሁ። ሰሞኑ የተፈጠረው ነገር እንግዲህ ሄርሜላ መልስ ሰጥታለችና ልጅ የለኝም ብላለች። እኔ ደግሞ እናትና ልጅ ያው ቢታረቁ ወደ ነበሩበት ቢመለሱ ደስ ይለኛል። ያሳዩኝ ፎቶዎች አሉ። እኔ ታምኛቸዋለሁ ማለት በቻልኩት መጠን ለማመን እየሞከርኩ ነው። እሷም እናቴ ነች እያለች ነው፣ አባትየውም ሚስቴ ነች እያለ ነው። ነገሮች የሚያሳዩት ባልና ሚስት እንደነበሩና እሷም ልጃቸው እንደሆነች የሚያሳየውና አንዳንድ አወዛጋቢ ነገሮች አሉ። እሷም ልጅ አይደለችም እያለች ነው እና እሷም ቪዲዮን ተመልክተው ነበርና የተሰማትን ለመናገር እድል ተሰጣት ስለሆነ እስቲ የምትለው እንስማ። እሺ እናቴ ግን እኔ ካንቺ እንደዚህ አልጠብቅም ነበር። ቪዲዮሽን አይቼዋለሁ። ግን እንደዚህ አሳድገሽኝ ወልደሽኝ ሊጸጋ ነው ታያለሽ እና እኔ ምንድነኝ ግን እንደዚህ አሳድገሽኝ ወልደሽኝ እውነት ሄርሜጌ እኔ ካንቺ እንደዚህ አልጠብቅም ነበር። በቃ ቪዲዮሽን አይቻለሁ። ልጅ አይደለችም ደግሞ እኔ እንደዚህ ብዬ ታያለሽ ብዬ ካንቺ አልጠብቅም ነበር። ወልደሽ አሳድገሽኝ እንኳን አንቺ ጥለሽኝ እንደምሄድሽ ሁሉም ሰው ያውቃል ብዬ አስባለሁ። ግን እንደዛ እንኳን ጥለሽኝ ሄደሽ እንደዚህ ወልደሽኝ ራሱ ሊጸጋ ነው ታያለሽ። ግን እና እኔ ምንድነኝ ወልደሽኝ ልጅ አይደለሽ በማለት ስራ አፍሬብሻለሁ። እንደው ልጄ አይደለችም በእኔ ታፍሪብኛለሽ ብዬ አላስብም ነበር። እኔ ግን ላንቺ ኮራብሻለሁ እንጂ አላፍርብሽም። አንቺ ታፍሪብኛለሽ ብዬ አላስብም ነበር። እና ግን ሄሊ በቃኛ በአደባባይ እንኮራብሻለን ብለን ስምሽን አነሳ። እኛ ስንኮራብሽ አንቺ በአደባባይ ላይ ወጥተሽ ልጄ አይደለችም ብለሽ እኛ አዋረድሽን። ግን እኛ ደግሞ እንኮራብሻለን እንጂ አናፍርብሽም። ግን በቃ እኔ እንደሌላ ቀኑ አላለቅስም። ግን ደግሞ እንወድሻለን። እኔም ካንቺ ተስፋ አለኝ፣ ጠብቃለሁ ትመጫለሽ ብለን ስናስብ አንቺ ግን አይ ልጅ አይደለችም ብለን ካድሽን። እንደምትመጪ ተስፋ አለኝ። ግን በቃ እኔ በተረዳኋቸው ልክ እውነት አላቸው ብዬ አስባለሁ። እሱም ያለ ምክንያት ሚስቴ ነች አይልም፣ ያለ ምክንያት እናቴ ነች አትልም። ያሳለፉት ታሪክ ቢኖር ነውና ሚዲያ አቅርበን ሲሉን በቃ ልተባበራቸው ብዬ ያለው ነገር እውነታውን እንዲያወጡት ፈልጌ ነውና አንዳንድ ውሸትም ሊሆን ይችላል የሚሉ እንትኖች አሉ። ግን ባዩዋቸው በተረዳዋቸው ልክ እውነት እንደሆነ ተገንዝቤያለሁና መቼም ምን አይነት የውሸት ለምን እንዴት ሊመጡ ይችላሉ? እኔ አይገባኝም። ማለት እናቷ ሳትሆን እንዴት እናቴ ነች ብላ ትመጣለች? እኔ ምን አይነት ምክንያት ቢኖራቸው እንደዚህ ያደርጋሉ ብዬ ላስብ እንዴ? እናቴ ነች አለች። እኔ እና
በቃ ሚዲያ እድል ስጠን አሉኝ። እሺ አልኳቸው። ልጁ ከባድ ጉዳት ደርሶበት ተኝቶ ነው ያለው። እውነቴን ነው፣ ተኝቶ ነው ያለው። ጉዳት ደርሶበትና አባት ተብዬው ተኝቶ ነው ያለው። በጣም ጉዳት ደርሶበታል። እውነትም እናቷ ከሆንሽ እድል ስጫቸው፣ ወደ ቤትሽ ተመለሽ። እሷ ልጅሽ ደግሞ ትወድሻለች፣ ባለቤትሽም ይወድሻል። ላንቺ ያላቸው ፍቅር እንደነገሩኝ ከሆነ በጣም ነው የሚያስቀናውና በተረዳውት ልክ በጣም ማለት ወደ ቤትሽ ብትመለሽ ደስ ይለኛል። እኔ ጋር ደግሞ የስልክ ዛቻዎች እያየሁ ነው። ቴሌግራም ላይ እየተላኩ ነው። ቴሌግራም ላይ እያየሁ ነው ዛቻዎች። ሩታን ይቺ ላከች። ሩታ ለምንድን ነው እኔን የምትልከኝ እንዴ? ከዛ በኋላ ሩታ የከፈለችን እኔ ጥፋ አድርጌ ልክፈል ምናምን ነገር የሚል ሜሴጅ እያየሁ ነውና እኔ ምንም አይነት ተልእኮ የለኝም። ማንም አላከኝ። ማንም ከፍሎኝ እንደዚህ ያርግ ምናምን ያለኝ የለም። ራሳቸው መጡ፣ እድል ሰጧቸው፣ አለቀ እንጂ ተከፍሎኝም አይደለም የሰውየቱ ምን ለበጥበጥ አይደለም። እድል ልስጣቸው ብዬ ነውና ከክፋት አትወሰዱት ለማለት ነው። ልጅ ትወድሻለች፣ ወደ ቤትሽ ተመለሽ ነው በቃ። ሄሪ አብርሃምም ቢሆን ወደ ቤቱ ቢመለስ ወደ ሩታ ቢመለስ ነው የሚሻለው። ከሰውየቱ ቢወጣ እሷም ልጅ አላት እሱም ልጅ አለው፣ ወደ በየቤታቸው ወደ ቤታቸው ቢመለሱ ደስ ይለኛል። እዚህ ልሻል ማሚ ከትምህርት ቤት ስታመጪኝ፣ ስትወስጂኝ፣ ስታጫውቺኝ፣ ስታዝናኝኝ፣ ምን ስትይኝ በቃ ሁሉ ነገር ከንቱ ወደቀ ቀረ። እንደውም ተስፋ እኔ በእናቴ ተስፋ ልቁረጥ በቃ ካድሽኝ፣ በአደባባይ ላይ ወጥተሽ ካድሽኝ። እኔ ግን እውነትማ ካንቺ እንደዚህ አልጠብቅም ነበር። እኔም በቃ በእናቴ ተስፋ ልቁረጥ። እናቴ ሆነ ካንቺ እንደዚህ አልጠብቅም ነበር። ታጫውቺኝ እንዲህ ሁሉ ነገር ገደል ገባ። በቃ ማኔ ግን ካንቺ እንደዚህ አልጠብቅም ነበር። እኔም ደግሞ በእናቴ ተስፋ መቁረጥ አለብኝ። እናት አለኝ ቢ በአደባባይ ወጪ ስላንቺ ስኮራብሽ፣ አንቺ ደግሞ በአደባባይ ወጥሽ በእኔ ታፍሪያለሽ። እናቴ እኔ ካንቺ እውነት እንደዚህ አልጠብቅም ነበር። በጣም ያሳዝናልና በጣም ያሳዝናል ነገሩ። በቃ እኔ ማለት ብዙ ነገር ነግረውኛልና ያ ነገር ከነገሩኝ አንፃር ነው በቃ አቅርቢያቸው ይናገሩ ያልኩት እንጂ እኔ ማንም ልኮኝ አይደለም። እኔ በበኩል እውነቴን ነው የምላችሁ፣ ማንም አላከኝ ምዬ ይናገራል። የማንም ተልኮ የለኝም። ግን እነዚህ ልጆች እውነት አለን ብለው መጡ። አባትና ልጅ መጡ። እውነት አለን ሚዲያ እድል ስጠን አሉ። ሰጧችሁ። ቀሌላ የማውቀው ነገር የለምና ልጅቷም አሁን የምናገረው ነገር አለ። በቃ ለመጨረሻ ጊዜ ስትነኝ በቃ እሱም ታሞ ተኝቷል። በቃ እድሉን ልስጣችሁ በቃ እስቲ ያውሩ ይወዷን ታውራ ብዬ እኔ መጣሁት እና የነገርም እኔ ከማንም ተልኮ እንደሌለኝ ክሪል አድርግላችሁ እና እናቴ ሄድ አባቴን ባንቺ ምክንያት እንደተደበደበ ስሰማ በጣም ነበር ያዘንኩት። ግን ወደ መናኸሪያ ሄደንም ወደ አንቺ ጋር ልንመጣ አስበን ነበር። ግን ያንን ነገር ስንሰማ በቃ ቀርተናል፣ አስቀርተሽናል። ግን አባቴ መደብደሙን ስሰማ እኔ በጣም ያዘንኩት። አንቺ እንደምታደርጊው ራሱ አንቺ እንዳረክሽው ራሱ ስሰማ በጣም ነበር ያዘንኩት። እናቴ አታደርግም ብዬ የዛን ጊዜ ተከራክሬ ነበር። ግን ደግሞ አሁን እንዳረክሽ በጣም አዝኛለሁ። ድሮም ያ ሁሉ ነገር ያ ሁሉ ያሳለፍናቸው ነገሮች ሁሉ በቃ ከንቱ ቀሩ። እኔ ግን ባንቺ አላፍርብሽም ነበር። አባቴ መደብደሙን ስሰማ በጣም ያዘንኩት እና በቃ እኛም እንድትመለሺ ብትመለሺ ደስ ይለናል። ግን እኛም አሁንም እንወድሻለን፣ መምጣት እንፈልጋለን። ከፈለክሽን ግን እንደ ድሮ ታረጊያለሽ ብለን የድሮ ህይወታችን ይቀጥላል ብለን እንጂ ብንመጣው ለመጥፎም ለምንም ነገር አይደለም የምንመጣው። ግን ብናገኝሽ ምናምን ደስ ይለናል። እኛም አንቺ ለክፉ ነገር ምናምን ብለን አይደለም የምንመጣው። በቃ ስለምንወድሽ ነው፣ ማግኘት ስለምንፈልግ ነው አንቺን። ግን ብትመጪም ወይም እኛም ብንመጣ ደስ ይለናል። በቃ እናቴ እወድሻለሁ። እንደሰማችሁት ነው። በቃ ሄርሜላ እኔ ምንም የግል ጥላቻ የለኝም። በጣም ነው የምወድሽ። ማለት ምናልባት አንዳንድ ሰዎች የግል እንትን እንዳይመስላቸው ብዬ ነው። ምንም ችግር የለብኝም ከሷ ጋር። ሌላ እውነት አለኝ ብሎ የሚመጡ ሰዎች ካሉም እኔ ችግር የለውም፣ ዝግጁ ነኝ ለማቅረብ። እውነት ግን ልጅሽ ከሆነች እድል ስጪያቸው። እኔ ባዩዋቸው ልክ በጣም ነው ያሳዘውኝ። በጣም ነው ውስጤ የተነካውና እድል እንድትሰጫቸው ፈልጋለሁ በጣም። ልጅቷ ደግሞ አንቺን ትመስላለች። እኔ በቃ ብዙ ነገሮች እውነት እየመሰሉኝ ነውና እየተወዛገብኩ ነው። ምን ማድረግ እንዳለብኝም አላውቅም። እናም ሄርሜላ ልጅ የለኝም ብላለች። እኔም በሷም ሳይድ ሆኜ ለማሰብ እየሞከርኩ ነው። ልትክር ትችላለች፣ ላትክር ትችላለች፣ እኔ አላውቅም። ብቻ የሷንም እውነት መደበቅ አልፈልግም። በሁለቱም በኩል ለማጣራት እሞክራለሁ። ምናልባት የሄርሜላ ቤተሰቦችንም መጠየቅ እፈልጋለሁ። አንድ ሰው እህቷን አገናኛለሁ ብሎኛልና
እህቷንም አምጥቼ ወይም ደግሞ ያክስቷም ልጅ አለች ብሎኛል። አንዳቸውን አምጥቼ እውነቱን እንዲናገሩ አደርጋለሁ። ከእነሱ የተደበቀ ነገር ይኖራል ብዬ ስለማላስብ ማለት ነው። እናም በነገሩኝ መሰረት እስከማምናቸው ድረስ ልጃቸው የሄርሜላ ልጅ እንደሆነች አረጋግጫለሁ። በነገሩኝ መሰረት በጣም ነው የተወሰድኩትና እውነት መስሎኛል። ሄርሜላ ደግሞ ልጅ የለኝም ያለች ነው እና በጣም ተወዛግቤ ያለው ለማጥራት እውነቱን ለማጥራት ዝግጁ ነኝ በእኔ በኩል ምክንያቱም ግዴታዬ ስለሆነ ማለት ነው። እና እናቴ ትምህርት ቤትም ሲሄድ አንቺን ነው ማስበው፣ ስመለስም አንቺን ነው ማስበው። ምግብ ራሱ እያስጠላኝ ነው። ትምህርቴንም በስርዓት እየተማርኩ አይደለም። ብትመጪ ደግሞ ሁሉ ነገር እንደሚስተካከል እርግጠኛ ነኝ። ብትመጪ ደግሞ ደስ ይለኛል። እናቴ በቃ ተመለሺ፣ ትምህርት ቤት ምግብ እያስጠላኝ ነው። ትምህርቴንም በስርዓት እየተማርኩ አይደለም። ትምህርት ቤት ሄድ አንቺን ነው ማስታውሰው፣ ድሮን ነው ማስታውሰው። ብትመለሽ እናቴ በቃ ደስ ይለኛል። ተመለሽ፣ እንወድሻለን። ቤተሰቦች ያለው ነገር ይሄ ይመስላል። ስላያችሁት እናመሰግናለን። ይህንን ቪዲዮ ለሄርሜላ እንድታደርሱላት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳባችን አድርሱልን። ሌላ ቅሬታ ካላችሁ ወደ አብርሃም ይዛት ሂድ እያላችሁ ነበረ፣ አልተሳካም። ያ ነገሮችም የሆነ ጥርጣሬ እንዲፈጠር አድርጎኛል። ልጁ መደብደቡ ምናምን ነገር ጥርጣሬ እንዲፈጠር አድርጎኛል። ብቻ እርግጠኛ አይደለሁም አላትም የሷ ነው የሷ አይደለም የሚለውን ነገር ለማጣራት ዝግጁ ነኝ። እንግዲህ ድጋሚ አዲስ ነገር ካለ ይዘንላችሁ እንመጣለን። እናመሰግናለን። ይመቻችሁ።